ብዙ ነገሮችን እያሳየውክ ነው ሄርሜላ ቡዜ እያየክ ነው ምን ያህል አስመሳዮች እንደሆኑ ምን ያህል ሩታን ወደታች ሊቀብሩ እንደተነሱ ምን ያህል በጣም ብዙ ነገሮችን ሊያደርጉ እንደሚችሉ እያሳየውክ ነው። በጣም እኔ በቦታው ላይ በጣም ተሰምቶኝ ነበረ። ገብቷል። እዛች ጋር የሆነ ነገር ማድረግ ብችል ደስ ይለኝ ነበር፣ ግን አልቻልኩም። ዝም ማለት ነበር የነበረብኝ። አሁንም ቢሆን ደግሞ ዳኒና ሜሪ ከማን ጋር ነበሩ መጀመሪያ? ገብቷል። ከሩታ ጋር ሆነው የሩታን ድክመት እየተቀበሉ ወደ ሄርሜላ ነበር እያደረጉ ያለው። አሁንም ቢሆን ሜሪ ከሩታ ጋር ነኝ ምናምን የምትለውን ነገር እንዳታምናት። ዋናም ታንዴ መልሽ ይለቅሻል። ብዙ ነገሮችን እኔ ያጣራኋቸው ነገሮች አሉ። ምክንያቱም ሩታ ላይ እንደሚጠመጠም ሁሉም ሰው ሩታና አብርሃም አንድ ላይ እንዲሆን እኛ ነን የምንፈልገው አይደለ? እነሱ አይፈልጉም፣ አብረው እንዲሆኑ አይፈልጉም አይደለ? ስለዚህ አብርሃምን ወደዛ ያደርጉና ነገሩ የሆነ ነገር እስኪስተካከል ድረስ በቃ ሁሉንም ነገር ሩታ ላይ የጠመጠሙት ቡዜና ሄርሜላ ናቸው። ሁሉ በደል የሁሉ ነገር እየደረሰባት ያላት ማን ነው? ሩታ ናት። ግን ምን ተናገረች? ምንም። ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ በጣም ጠፍቼ ነበረ። ያለውን ነገር ማለት በቪዲዮ ሳይሆን በውጪ መጨረስ የነበረብኝ ነገር ነበረ። እያስተካከልኩ የነበረው ነገርና እያጣራው የነበረው ነገር ስለነበረ በጣም ማለት ከቪዲዮ ምናምን በጣም ርቅ ያለው። ዛሬ ግን የደረስኩበት ነገር ማለት ይሄ ሁሉ ጊዜ የለፋውበት ብዙ ነገር እየተባለ ነው፣ እየሰማሁ ነው። እንዳልሰማ ዝም ብዬ በቃ የራሴን ማጣራው ነገር ስለነበር ዝም ብያለሁ። እንግዲህ ዛሬ በጣም ብዙ ያስኳቸው ነገሮች አሉ፣ ያየኋቸው ነገሮች አሉ። በመረጃ ነው ማለት ዝም ብዬ በወሬ አይደለም። እና የሚሰማኝ ማለት የሆነን ሰው ብጠራ የማይሰማኝ ሰው ነው የሚበልጠው። ግን የሚያዳምጠኝ የሚሰማኝ እሺ እናጣራል ብሎ የሚለኝ እዩ ብቻ ነው። እሱ ጋር ብቻ ነው የደወልኩት፣ ማንም ጋር አልደወልኩም እስካሁን። ምክንያቱም ማየት ስላለበት ሁሉንም ነገር እኔ ጋር ያለው ነገር ሁሉንም ነገር ማወቅ ስላለበት ማለት ስለ ሄርሜላ፣ ስለ ሩታ፣ ስለ አብርሃም፣ በተለይ ደግሞ ስለ ቡዜ ማንም ያላወቀው ነገር ስለ ቡዜ በጣም ማለት ነው። እኔ እንጃ ሰው በዚህ ልክ ሲያስመስል አይቻላቅም። በዚህ ልክ እኔ እንጃ ማለት መናገር አልፈልግም። ባልናገራት ደስ ይለኝ ነበር፣ ግን ካየሁት አንፃር ካገኘሁት ነገር አንፃር ዝም ማለት አልችልም፣ አለመናገር አልችልም። እና ሄርሜላም እኔ እንጃ እኔ እዩ ሲመጣ ሁሉንም ነገር በመረጃ አሳየዋለሁ። ምክንያቱም እናንተም ልታምኑት የምትችሉት እዩን ብቻ ስለሆነ ማለት እዩን ብቻ ስላችሁ ብዙ የምታምኑት ሰው ሊኖር ይችላል። እኔ ግን ማገኘው የሚሰማኝም እሺ እናጣራ ብሎ አብሮኝ ሊሄድ የሚችለው እዩ ብቻ ስለሆነ ለእዩ ነው ሁሉንም ነገር የማሳየው ዛሬ ማለት ነው። ደውዬለታለሁ፣ ያለሁበትን ቦታም ነግሬዋለሁ፣ እመጣለሁ ብሎኛል። እንግዲህ እኔ እንጃ በጣም ብዙ ነገሮች ይሆናል አይደለ? ከእኔ ያሰብኩት ነገርና የተደረገው ነገር ያየሁት ነገር በጣም እኔ እንጃ እንዴት ነው በዚህ ልክ ሰው ሊያስመስል የሚችለው? የምሬን ነው የምላችሁ። ቡዜ እንዴት በዚህ ልክ፣ ሄርሜላ እንዴት በዚህ ልክ ሁሉም እየተወቀሰ ያለው ሁሌም እየተወቀሰች ያለችው ሩታና ሩታ ብቻ ናት። እኔ ደግሞ ዝም ማለት አልቻልኩም። በዚች ጋር መጥቼ ማውራት አቅቶኝ አይደለም፣ ዝም ብዬ መጥቼ እንደዚህ ተደረገ ማለት አቅቶኝ አይደለም፣ ግን ስላልፈለኩኝ ነው። እዩም እየመጣ ነው እንግዲህ ምን እንደሚለን አብረን እናያለን። ያው የሚለኝን ነገር አውቃለሁ። በእርግጥ እናጣራ ነው የሚለኝ፣ በመረጃ ስለሆነ ደግሞ እናያለን አብረን ምን ሊፈጠር እንደሚችል። አዩ እንዴት ነው? ሰላም ነው? ሁሉ ሰላም? አስጨነኩካ? ኧረ ችግር የለውም ማለት ደህና ነህ? እኔ ደህና ነኝ። አንቺ ጠፋሽ? በሰላም ነው? ሰፈርም አትመጪም አትደውይም ምናምን? አዎ እንደ በፊት ነገሮችን እያጣራው ነበር እዩ ማለት ቶሎ ብዬ ወደ እንትኑ መግባት አልፈልግም፣ ግን በጣም ብዙ ነገሮችን እዚህ መምጣት ያቆምኩበት ምክንያት ሰፈር አካባቢ መምጣት ያቆምኩበት ምክንያት ነገሮችን መረጃዎችን እየሰበሰብኩ ነበረ። ማለት እንደዚህ ቪዲዮ መጥቻ አልሰራሁም፣ አንተ ጋርም አልደወልኩም። ብዙ ነገሮች አውቃለሁ ማለት አንተ ነህ ልትረዳኝ የምትችለው ስነግርህ የምትሰማኝ እሺ እናጣራ እንሂድ የምትለኝ። ሌላው ጋር ብደውል እንሂድ አይደለም አንቺ ሸታም ነው ዞር በይ ከዚህ ምናምን ነው የምባለው። እና ብዙ ያጣራኋቸው ነገሮች አሉ ማለት አንተንም ይመለከታል። ትንሽ ሰሞኑን እኮ ሩታ የነበረችበት ከዛ በፊት 2 ቀን በፊት ምናምን ደውለሽልኝ ነበር አይቼዋለሁ። ግን ሩታ ያለችበትን ነገር አሪፍ ስላልነበረ እኔም ደግሞ እንደዚህ
ትንሽ ሶሻል ሚዲያ ላይ ያለኝን ነገር ቀንሻለሁ። ምክንያቱም ያለው ነገር ትንሽ ደስ ስለማይልም ምናምን ያለው ነገርም ግራ ያጋባል። እንጃ እነ ዳኒም እነ ሜሪም ምናምን ሁሉም ነገራቶች ላይ በዚህ ልክ ሲሆኑ መመልከት ማለት አንዳንዴ ነገራቶችን ከዳር ሆነሽ ስታያቸው የምታየው ነገር የሆነ ምንድነው እየተፈጠረ ያለው ነገር ብለሽ ትገረሚያለሽ። እዚህ ጋር ዝም ብለሽ በቃ ራስሽን ወጣ አድርገሽ ከነገሩ ስታስቢውና ስታዩ ግራ ያጋባሻልና ያንን ነገር እየተመለከትኩኝ ነበርና ግን ያው አዲስ ነገር ደግሞ ይኖራል ብዬ አስባለሁ። ነገራቶች የሚስተካከሉበት ነገራቶች ሁሉም የሚሳደበው የሚጮኸው እኛን እንትን የሚለው ምናምን አንዳንድ ሰዎች ደግሞ ይሄ መዘግዘቅ አመሉ አድርጓቸዋል። መዘግዘቅን ብቻ ሁሉም ሙካታው የሆነ ነገር መፍትሄ ያገኛል ብዬ አስባለሁ በቅርቡና ማስኪ አንቺ ጋር ደግሞ ያለው ነገር በዚህ ልክ የሆነ አንገብጋቢ ማወቅ አለባችሁ ምናምን ብለሽ ያልሽው ነገር ደግሞ ብናውቀውና የሆነ ነገር ደረጃ ቢያንስ የተሻለ ነገር ያመጣል ብለን የምናስብ ከሆነ ነገሮችን ለማስተካከል እንጠቀምበታለንና ብቻ ያለው ነገር በብሰማሽ እና ባውቀው በጣም እንጓጉቻለሁ። ምክንያቱም በተደጋጋሚ ነው የደወልሽልኝ አንቺ። አዎ በጣም ነው የደወልኩልኝ። ምክንያቱም እዚች ጋር በጣም ብዙ እየተደፋፈነ እያለፈ ያለ ነገር አለ። ያ ነገር ደግሞ እንዲሆን እኔ አልፈለኩኝም። እኔም ሚዲያው ላይ የመጣሁኝም አልነበረም። ምክንያቱም በውስጥ ብዙ ነገሮችን እያየው ስለነበር ማለት ነው። ብዙ ነገር ተብሏል። ሩታ ናት እንደዚህ ያደረገችው አብርሃምን ማለት በሆነ ብቻ እኔ ደስ የማይለኝ ብዙ ነገሮች እየተባሉ ነው አይደለ? ያንን ነገር ደግሞ እኔ ማለት ዝም ብዬ ላንተ እንትን ልልህ አልፈልግም። በመጀመሪያ ሄርሜላም ማለት ሁሉንም ነገር አንተ አይተክ እንትን እንድትል ነው የምፈልገው። በመጀመሪያ ማለት እኔ እንደዚህ ብነግርህ ቢያንስ በትንሹ ትረዳኛለህ ሁሉንም ነገር ያውና በመጀመሪያ ሩታ ከዚህ ነገር መውጣት አለባት ስለ በምንም ተአምር አብርሃምን እንደዚህ ልታደርገው እንደማትችል ማናችንም እናውቃለን። ሁሉም የሚያውቀው ነገር ነው። ይሄንን ነገር ደግሞ ያደረጉት አብርሃም እንዲፈዝ ምክንያቱም ሩታ ላይ ሁሉ ነገር እንደሚጠመጠምባት ስለታወቀ ቡዜና ሄርሜላ ናቸው። የምሬን ነው። ብዙ ነገሮችን እኔ ያጣራኋቸው ነገሮች አሉ። ምክንያቱም ሩታ ላይ እንደሚጠመጠም ሁሉም ሰው ሩታና አብርሃም አንድ ላይ እንዲሆን እኛ ነን የምንፈልገው አይደለ? እነሱ አይፈልጉም። አብረው እንዲሆኑ አይፈልጉም አይደለ? ስለዚህ አብርሃምን ወደዛ ያደርጉና ነገሩ የሆነ ነገር እስኪስተካከል ድረስ በቃ ሁሉንም ነገር ሩታ ላይ የጠመጠሙት ቡዜና ሄርሜላ ናቸው። ይሄንን ደግሞ ዛሬ ድረስ ማለት ነው የሚገርምሽ ነገር እስከ ዛሬ ድረስ በቃ አለ አይደለ የሆነ አይምሮዬ ላይ ያለ ነገር ነው። ግን በዚህ ልክ ደግሞ መሆኑን አላወኩም ነበረ። ብቻ ምንድነው ያለው ነገር እስኪ ያለውን ነገር ባቀውና ሁሉንም ነገር እስኪ ከተቻለ እንደውም እኔ ለሩታ ሁሉንም ነገር እውነት ብትልኪላትና ብታየው ያ ምክንያቱም ጠላትና ወዳጇን ማወቅ ያለባት ራሷ ይመስለኛል። ገብቶሻል? ከኛ የበለጠ እኛስ ሁሉንም ነገር እና እዚህ ላይ እንግዲህ አንተ ተፈርድ የት ሄደው ነው ይሄ ሁሉንም እኮ የት ሄደው ነው ይሄ የት ሄደው ነው? የት ነው ቦታውን ታውቂዋለሽ? ቦታውን ማለት እንደዚህ በስም አላውቀውም፣ ግን እኔ ማለት እንዳጋጣሚ ተገጣጣም ነው ሲሄዱ እኔም ተከትያቸው ሄጄ ነበረ። እሺ እኔ ለካሜራ ማሳየት እንችላለን? አይ ለካሜራ ሳይሆን ለሩታ አንተ ብታሳያለህ አሳይኝ እንግዲህ። ግን ከዛ ይልቅ ደግሞ ሩታ ትያውና ምክንያቱም ሁሉም ነገር እዚች ጋር ከተናገርን ሁሉም ነገር ካለ ሩታ ማለት ሩታ መወሰን አለባት እዚህ ነገር ላይ ማለት ነው። ምክንያቱም እሷ ትያውና ነገሮቹ እሺ ላኪልኝ ነው ወደኔ ላኪ ወደኔ ስልክ ሁሉንም ፎርዋርድ አድርግልኝ ወደኔ። እኔ ያሳያታለሁ ያለውን ነገር ቼክ እናደርጋለን። ይሄ ነገር ምንድነው ይሄ ምን ታስቦ በዚህ ልክስ እንደሆነ ምን ታስቦ ልክልሃለሁ እንዳለ ፋይሉን ይሄን በሙሉ ሁሉንም ልክልሃለሁ። ከዛ ለሩት ታሳያትና ምክንያቱም እዚች ጋር እሷ መወቀስ የለባትም። ገብቷል አይደለ? ባላደረገችው ነገር ቡዜና ሄርሜላ ባደረጉት ነገር ሩታ መወቀስ የለባትም። ቡዜም ደግሞ ግልጽ ነው አብርሃም ከማን ጋር መሆን እንዳለበት እሷ መወሰን አትችልም አይደለ? ግን ደግሞ ፍላጎቷን በግልጽ እያሳየችን ነው፣ ለሁላችንም በግልጽ እያሳየችን ነው። በቃ ይሄ ነገር ደግሞ ማለት እኔ እንጃ አንዳንድ ጊዜ ማሰብም እኔ አላቅም ምን ብዬ እንደማወራ አላቅም። ምን መሰለሽ አሁን ሰው የማያውቀውን ነገር ዝም ብሎ ነው የሚዘባርቀው፣ ዝም ብሎ ማለት ነው። አሁን አንዳንድ ሰዎች አሉ ሰው ላይ ፈራጅ የሆኑ ሰዎች
እኔ እንደዚህ ነው ብዬ መናገር ማልፈልጋቸው ሰዎች አሉ። ገብቶሻል? ባለፈውም የሄርሜላ ወንድም መጥቶ እጃችሁን ከእህቴ ላይ ካላነሳችሁ የማረጋችሁን ነገር እኔ ነኝ የማውቀው፣ የምወስደውን እርምጃ እኔ ነኝ የማውቀው ሲል ተመልክቼዋለሁ። አንተ ራስህ መጀመሪያ እህቴ ነኝ ብለህ ያልካት ሄርሜላን ከእህታችን ላይ እንድትነሳ አሁን አይታችኋል። የሁሉ ነገር የፈጠረችው እየተባለ ያለው ሄርሜላ ነው። እህትህን ከእህታችን ላይ አንሳትና ከዛም በኋላ ያለውን ነገር ደግሞ መፍትሄ ወደ መስጠት ካለብን እንሰጠዋለን። ሩታ ደግሞ በተአምር ሰው ላይ አትደርስም። አንድ ነገር የሚነግር ነገር ቢኖር ሰው ላይ አትደርስም። እየተጎዳች ዝም ትላለች እንጂ የሆነ ነገር እንደዚህ ሆነ ብላ አታወራም። እየተጎዳች ዝም የምትል ሰው ናት። ምን ተጎዳች ሄርሜላ? ምንም የተጎዳችው ነገር የለም። አንድ ባላጣሁኝ ወይ ደግሞ የቀማሁት ባሌን አጣሁኝ ነው ብላ እያለች አለችው። ሩታ ምን አታለች? የድሮ ትዳሯን አታለች፣ የልጇን አባት አታለች፣ ንብረቷን አታለች፣ ፍቅሯን አታለች፣ ቤተሰቧን አታለች። ይሄ ሁሉ ነገር ቤተሰብ መስረታ የነበረች ልጅ፣ ይሄ ሁሉ ነገር ስታረግ የነበረች ልጅ፣ ይሄ ሁሉ ነገር አታ እንኳን ምንም እየተናገረች ያልሆነችው ሩታ ናት። በዚህ ደግሞ በጣም ከሚገባው በላይ ልታከብሯት የሚገባው ሩታ ነው። ምንም ነገር ይሄ ሁሉ ነገር አንድ ነገር እንኳን እንደዚህ ነው ብላ አልተናገረችም። ይሄን ነገር አትቼ ብላ ዘርዝራ እኛ እያወቅን ነው ነገሮችን ዝም ያለው። ግን እነዚህ አሸርጋጅ ተብዮች ከበስተጀርባ ያሉት ገና ለገና ባሌ ወይ የሆነ ነገር የቀማውት ባሌ የሆነ ነገር ሆነ ብለው በዚህ ልክ አምባጓሮ ሲያረጉ ማየት አንዳንዴ ተመልካች ራሱ ምን አይነት ትዝብት ውስጥ ይገባል ብላችሁ ራሱ ማሰብ መቻል አለባችሁ። ሁሉ በደል የሁሉ ነገር እየደረሰባት ያላት ማን ነው? ሩታ ናት። ግን ምን ተናገረች? ምንም። እናንተስ የሆነች ትንሽዬ እንትና አምቧጓሮ ሩታ እንዴት ነው ባለው? አሁንም ወደፊትም እኔ ጭንቅላታችሁ ማይሰራ ሰዎች እንዳላችሁ የምረዳው በምንድን ነው? አሁንም ወደፊትም ሩታ አብርሃም ላይ እንዲፈዛ ያደረጋችሁ አፍዛው ምን ትጠቀማለች? ምንም አትጠቀምም እኮ። እንዴት ነው ይሄን ነገር መረዳት የሚከብዳችሁ? ለልጇ እኮ ቢኖርላት የሚሻላት እኮ የትም ቦታ ሮጦ ምን እንደፈለገም ሆኖ ለልጇ ቢኖርላት ደስ ይላታል። ገብቷል? ቢያንስ በህይወት ያለ አባት አለው ወይ ደግሞ በስነ ስርዓት ማሰብ የሚችል ያልፈዘዘ ያልደነዘዘ ማሰብ ማገናዘብ ልጅ ያለ ብሎ መጥቶ ሊጠየቅ የሚችል የሆነ አባት የሚባል አካል አለ። ልውሌም አባት ማን ነው ተብሎ ወላጅ አምጣ ሲባል አባት ያለ ብሎ ይዞ መሄድ የሚችልበት እድል የሚፈጥር አባት እንዲሆንላት ትፈልጋለች። ይሄንን እንዴት ነው መገንዘብ የሚያቅታችሁ? እኔ እንጃ። አንዳንድ ሰዎች እንዲህ ነው ብዬ ማውራት ራሱ እስኪከብደኝ ድረስ ነው። ብዙ አስወራሽ እውነት ያለው ነገር የሆነ አንቺም ያልጠበቅኩት ነገር ስለነበረ ነው። ገብቶሻል? ይሄን ያክል በዚህ በፎቶ ደረጃ እንደዚህ እየወጣባችሁ በዚህ ልክ ማስመሰል መቻል ደግሞ በጣም ተሳዝናላችሁ። አይስዌርቱ ጋር ነው የምላችሁ። በፎቶ እያሳየችኝ እኔ አላምንም አልልም። ካለማመን ማመን የተሻለ ነው። አሳየችኝ፣ ያመንኳት ያለውን ነገር እንደዚህ ሲኬዱ አይቻለው። ይኸው መረጃ ፎቶ አሳየች። ከዚህ የተለየ ነገር ምን ታሳይ? ብቻ ማለት እኔ ከዚህ በላይ ማለት የምችለው ነገር የለም። ውሃናም ታንዴ መልሽ ይለቅሻል። ይኸውልህ እዩ፣ አሁንም ቢሆን አንተ ስሜቱ እንደኔ አልገባህም ማለት እኔ እየተሰማኝ ያለው ስሜት አንተ ጋር እንዲጋባ ፈልጋለሁ። እኔ ጋር ያለውን ፎቶ እያየክ ነው አይደለ? በጣም እኔ በቦታው ላይ በጣም ተሰምቶኝ ነበረ። ገብቷል? እዛች ጋር የሆነ ነገር ማድረግ ብችል ደስ ይለኝ ነበር፣ ግን አልቻልኩም። ዝም ማለት ነበር የነበረብኝ። አሁንም ቢሆን ደግሞ ዳኒና ሜሪ ከማን ጋር ነበሩ መጀመሪያ? ገብቷል? ከሩታ ጋር ሆነው የሩታን ድክመት እየተቀበሉ ወደ ሄርሜላ ነበር እያደረጉ ያለው። አሁንም ቢሆን ሜሪ ከሩታ ጋር ነኝ ምናምን የምትለውን ነገር እንዳታምናት። አሁንም ቢሆን ማለት ነው የሆነ ነገሯን እየወሰዱ
ሄርሜላ ነው እያደረጉ ያሉት። የሆነ ነገር እየያዙ ሄርሜላ ጋር ነው እየሄዱ ያሉት። ዳኒ በተለይ ዳኒ ማለት ነው። በጣም ብዙ ነገር አለ። ግን አንተ ምንም እየተረዳኸኝ አይደለም። በቃ ምንም ማለት ነው። እኔ ሳልረዳሽ ቀርቼ አይደለም መቅዲሹ፣ ሳልረዳሽ ቀርቼ ሳይሆን ማለት ነው ያለውን ነገር በአንዴ ምንም ነገር ሊፈጠር አይችልም። ይሄን ነገር ይዘን ሄደን እዛ ቼክ አድርገን ያለውን ነገር እውነተኛነቱን ካረጋገጥን በኋላ ወደሚሄድበት አካል እንሄዳለን። ይሄን ነገር ደግሞ ለሩታም ሄደን እናሳያታለን እኮ። ማሳየት ካለብን አሁኑኑ ነው ሄደን ማሳየት ያለ። እያየከው ነው አይደል? ምንም እኮ ማለት እዩ ስሜቱ ምንም እየመጣልህ አይደለም። ይሄው እያየክ ነው አይደል? ያለበት ነገር አሁን እኔ ከነገራቶች የለም ራሴን እንደዚህ አድርጌ ነገሮችን እየተመለከትኩኝ ያለውበት ጊዜ ስለሆነ ምንም ነገር ይሄው ብዙ ነገሮች መጥተዋል። ምንም ነገር እያስደነቁኝ አይደለም። ለዛ ነው እያስደነቀ ላይሆን ይችላል፣ ግን እኮ እየመጣልክ ያለው እኔ እኮ እዚች ጋር ያመጣሁት የውሸት ነገር አይደለም። ብዙ ይሄ እያየክ ነው፣ ፎቶ እያየክ ነው፣ ብዙ ነገሮችን እያሳየውክ ነው። ሄርሜላ ቡዜ እያየክ ነው ምን ያህል አስመሳዮች እንደሆኑ፣ ምን ያህል ሩታን ወደ ታች ሊቀብሩ እንደተነሱ፣ ምን ያህል በጣም ብዙ ነገሮችን ሊያደርጉ እንደሚችሉ እያሳየውክ ነው። ከዚህ በኋላ ደግሞ ዝም ብለን ቆመን የምናይ ከሆነ ነገሩ ወደማይሆን ነገር አብርሃምንም እያየከው ነው አይደለ? ምን እያደረገ እያለ እንዳለ እኔ ማውራትም ስላልፈለኩ ነው እስካሁን ድረስ አብርሃም ብዬ ያላወራሁት ማለት ነው። ምክንያቱም እሱም የተያዘ ሰው ነው። ገብቷል። ተይዟል። የእህቱ ናት አይደለ? በቃ ግዴታ ከሱ ጋር ከሄርሜላ ጋር መሆን ያለውን ነገር በሙሉ ከኤፍሬም ጋር ሆነ ያለውን ነገር ቼክ እናደርግና ከዛም በኋላ ወደሚቀጥለው ስቴፕ እንሄዳለን። ገብቶሻል እኮ በቃ አሁን መሄድ ካለብን እንሄድ እዩ።